ዛሬ ደግሞ እንደገና በፊቱ እንድንሆን የሚረዳ የሚያግዝ የጌታ መንፈስ እንዲያገኘን እንደገና በህይወታችን ተሐድሶ እንደገና በኑሯችን ተሐድሶ እንደገና በአገልግሎታችን ተሐድሶ እግዚአብሔር ነገራችንን እንዲያድስ ኃይላችንን እንዲያድስ በዚህ ርዕስ ደግሞ እንጸልያለን። የሚረዳ የእግዚአብሔር መንፈስ ደግሞ ያግዘናል፣ ይረዳናል። ሃሌሉያ። ጩህ እኔ የማታውቀውን ኃይለኛን ነገር አደርግልሃለሁ አይደል የሚል እግዚአብሔር ቃል። ስለዚህ በእግዚአብሔር ፊት ደግሞ አሁን እንሆናለን። ሃሌሉያ። ድምፃችንን ለውዳችን እናሰማለን። ክብር ለእግዚአብሔር ይሁን። እግዚአብሔር ሆይ እናመሰግንሃለን። የእንደገና አምላክ እግዚአብሔር እንደገና ደግሞ ዛሬ ደግሞ በዚህ አቅጣጫ እንድንጸልይ ምሪትን ስለሰጣን መንፈስ ቅዱስ እናመሰግንሃለን። ዛሬ ደግሞ ወደ እያንዳንዳችን ወደ ነገራችን እግዚአብሔር ሆይ እንድትመጣ በኢየሱስ ስም እኔ ጸልያለሁ። ዛሬ የኔን የእህቶችን የወገኖችን ህይወት ጌታ ሆይ እንድትዳስስ እንድትለውጥ እንድታበረታን እግዚአብሔር ሆይ ዛሬ ከወደቅንበት እንድታነሳን ዛሬ እግዚአብሔር ሆይ ከተገመገምንበት እንድታወጣን ዛሬ ከስንፍናችን ከቸልተኝነታችን ጌታ ሆይ ዛሬ እንድታወጣን እንደገና ኃይል እንዲሆን እንደገና የቆመ መሄድ እንደገና የተቀመጠ መነሳት እንዲሆንለት አቤቱ ዛሬ ዝም ያሉ አንደበቶች እንዲከፈቱ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር ሆይ ይህያው ቃልህን ጌታ ሆይ የምንናገርበትን የምስራቹን ቃል የምንሰብክበትን ጸጋ ሁሉ እንድታበዛልን አቤቱ እግዚአብሔር ሆይ በእውነት ኃይል እንዲሆን አቅም እንዲሆን በጌታ በኢየሱስ ክርስቶስ ስም ማድረግንና መፈለግን በውስጣችን እንድታስቀምጥ ዛሬ እንደገና እንድንነሳ ዛሬ እንደገና እንድንታጠቅ ጌታ ሆይ ዛሬ በቃኝ አውቄያለሁ ዛሬ ሰምቻለሁ ዛሬ አግኝቼዋለሁ ብለን ከተቀመጥንበት ነገር እንድታነሳን በኢየሱስ ስም እኔ ጸልያለሁ። እግዚአብሔር ሆይ ያንተ ነገር ተነግሮ አያልቅም። ያንተ ነገር ተወርቶ አያልቅም። ያንተ የህይወት ቃል እግዚአብሔር ሆይ ውቅያኖስ ነው፣ ተጨልፎ አያልቅም። ጌታ ሆይ ዛሬም መፈለግን ዛሬም ማድረግን ዛሬም መጠማትን ዛሬም በቃል ዙሪያ መቀመጥ ዛሬም ቃልህን መቆፈርን ዛሬም በፊት መጸለይን ዛሬም በፊት መትጋትን ጌታ ሆይ እንድትጨምርብን በኢየሱስ ስም እኔ ጸልያለሁ። ጌታ እግዚአብሔር ሆይ አዲስ ነገር ዛሬም ይሁን። እግዚአብሔር ሆይ ስንፍና ቸልተኝነትን ጌታ ሆይ በጌታ በኢየሱስ ክርስቶስም ከህይወታችን ላይ እንድታነሳ በኢየሱስ ስም እኔ ጸልያለሁ። መታከትን ታካች ሰው እጁን ከወጭቱ አስገብቶ ወደ ሰገባው እስኪመለስ ድረስ ይታክታል እንደሚል ያው ቃል ጌታ ሆይ ከዚህ ታካች ከሆነ ህይወት ጌታ ሆይ እንድታወጣን ከዚህ እግዚአብሔር ሆይ አለመቻልን ከሚነግረን ህይወት እግዚአብሔር ሆይ ስንፍናን ከሚነግረን ህይወት እግዚአብሔር ሆይ ድካምን ከሚነግረን ህይወት በጌታ በኢየሱስ ክርስቶስም እንድታወጣን ይቻላል ወደሚል መንፈስ እንድታስገባን ጌታ ዛሬ ወደፊት የኋላችንን እየረሳን ወደፊት የምንዘረጋበትን ኃይል እንድትሰጠን በጌታ በኢየሱስ ክርስቶስም አንተም ወደ ማወቅ ወደዛ ከፍታ የምንወጣበትን ኃይል እንድታስታጥቀን ጌታ ሆይ በቃልህ እንድታበረታን ቃልህን የምናነብ ቃልህን የምንቆፍር ጌታ ሆይ በእውነት እግዚአብሔር ሚስጥራት ሁሉ እንዲገለጡልን በኢየሱስ ስም እኔ ጸልያለሁ። እግዚአብሔር ሆይ ዛሬ ወደ አዲስ ምዕራፍ እንድታስጠጋን በኃይል ጌታ ሆይ በፊትህ እንድታቆመን በጌታ በኢየሱስ ክርስቶስ ስም ጌታ አንተን የምናገለግል በቤተ ክርስቲያን የምናጠን ለሕዝብ እግዚአብሔር ሆይ የምንማልድ አቤቱ ወንጌልን የምንናገር የምንሰብክ ጌታ መንፈስ ቅዱስ በእውነት ኃይለኛ እንድታረገን በኢየሱስ ስም እኔ ጸልያለሁ። መንፈስ ቅዱስ በእናንተ ላይ በመጣ ጊዜ በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ ተብሎ በቃል እንደተጻፈ ይህ ቃል በጌታ በኢየሱስ ክርስቶስም ዛሬ እንዲያገኘን እንጸልያለሁ። ቃልህ እንዲያገኘን በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ዛሬ እግዚአብሔር በሰጠን ጊዜ በሰጠን ዘመን እግዚአብሔር ባስቀመጥከን ስፍራ አቤቱ ጌታ ኢየሱስ ክርስቶስ በምድር በነበረበት የጊዜ ቆይታ ጊዜ ውስጥ እንዳለ አባቱ የሰጠኝን ስራ በሰማይና በምድር ፈጽሜ አከበርኩ እንዳለ ጌታ ሆይ ዛሬም በሰጠን ዘመን ጊዜ እግዚአብሔር ሆይ እንደሚገባ አገልግለን እንደሚገባ ስምህን ጠርተን እንደሚገባ ለወንጌል ሮጠን እንደሚገባ ባስቀመጥከው ጸጋ ተዘርግተን እግዚአብሔር ፈቃድህን አገልግለን የምናልፍበትን ጸጋ እንድታበዛልን በኢየሱስ ስም ጸልያለሁ። ዛሬ እግዚአብሔር በሰጠን ጊዜ እንድንጠቀም ጳውሎስ እንዳለ ሩጫዬን ጨርሻለሁ ሃይማኖቴን ጠብቄያለሁ እንዳለ ጌታ ሆይ ዛሬም ቀናችን ጊዜያችን ሰዓቶቻችን እንዲሁ እንዳያልፉ አቤቱ የሰራዊቱ ጌታ እግዚአብሔር በእያንዳንዷ ጊዜና በእያንዳንዷ ሰዓት ጌታ ሆይ በእያንዳንዳችን ላይ እንድትጠቀም እንድትሰራ ጌታ ሆይ እንዲሁ ጌታ ሆይ በዋዛ በቸልተኝነት ጌታ ሆይ አቤቱ ጊዜያችን እንዳይበላ በጌታ በኢየሱስ ክርስቶስም ዛሬ
የሚያነቃ ያንተ መንፈስ አቤቱ ነገራችንን ግልጥ ብሎ የሚያሳይ ያንተ መንፈስ እንዲያገኘን በኢየሱስ ክርስቶስ ስም ይጸልያል። ዛሬ የምንሮጥበት ቀን የምንሄድበት የምናጭድበት ጌታ ሆይ እንደተናገርክ እንዳልክ ጌታ ሆይ መከሩ መጥቶ ባየኸው ጊዜ መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። የመከሩን ጌታ ሰራተኞችን እንዲያበዛ ለምኑት ተብሎ በቃልህ እንደተጻፈ እግዚአብሔር ሆይ በእውነት ዛሬ ከሰራተኞች መካከል እንድታረገን በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ መከሩ ነጥቷል ጌታ ሆይ በዛ መከር ከሚሰማሩ ሰራተኞች መካከል እንድታረገን በኢየሱስ ስም እጸልያለሁ። ድንገት እግዚአብሔር ሆይ የሚያስገርም ያንተ ኃይል እንዲያገኘን፣ ድንገት የሚያነቃ ያንተ ኃይል እንዲያገኘን፣ ድንገት በሐዋርያቶች ላይ ያ እንደሚነጥቅ አውሎ ንፋስ በእነርሱ ላይ እግዚአብሔር ሆይ መንፈስ ቅዱስ በወረደባቸው ጊዜ እንደሚል ቃል ጌታ ሆይ የተለያዩ ነገሮችን እንዳረጉ ወንጌልን እንደሰበኩ ኃይል እንደሆነላቸው አቅም እንደሆነላቸው እስከ ምድር ጫፍ ድረስ የሚያስገድ ያንተ ኃይል እንዳገኛቸው ዛሬም እግዚአብሔር በዚህ ዘመን እኔ ሄዳለሁ አጽናኙን መንፈስ ልካለሁ እርሱ ወደ እውነት ሁሉ ይመራቸዋል ተብሎ በቃልህ እንደተጻፈ እግዚአብሔር በዚህ መንፈስ እየወጣን እየገባን ጌታ መንፈስ ቅዱስ ሃሌሉያ ለምድሪቱ መፍትሄ፣ ለቤተ ክርስቲያን መፍትሄ፣ ለራሳችን መፍትሄ፣ ለትዳራችን፣ ለልጆቻችን፣ ለዘራችን፣ ለትውልዳችን የመፍትሄ ሰዎች ሆነን በምድር ላይ እንድንወጣ እንድንቀሳቀስ ጌታ በእያንዳንዷ ቀንና በእያንዳንዷ ሴኮንድ በእያንዳንዷ ሰዓት ላይ ጌታ መንፈስ ቅዱስ ኃይል ከኛ ጋር እንዲሆን የምንጠቅም ጌታ ለምድራችን የምንጠቅም፣ ለቤተ ክርስቲያን የምንጠቅም፣ ለኛ የምንጠቅም፣ ለዘራችን ለትውልዳችን የምንጠቅም እንሆን ዘንድ ጌታ የሰጠንን ጊዜ በአግባቡ የምንጠቀም እንድንሆን በጌታ በኢየሱስ ክርስቶስ እንድትረዳን እንደምንሃለን። ጌታ ሆይ እናንተ የንጉስ ካህን ተብሎ እንደተጻፈ ካህን አድርገን ሳል ጌታ መንፈስ ቅዱስ ባላጠንበት ምህረት እንድታረግልን፣ ወንጌልን ባልተናገርንበት ምህረት እንድታረግልን፣ በህይወታችን ምስክር ባልሆንበት ምህረት እንድታረግልን ጌታ ዛሬ አንደበቶቻችን በተዘጉበት ምህረት እንድታረግ፣ ቃልክን አጥፈን በተቀመጥንበት ምህረት እንድታረግልን ጌታ ባልተዘረጋንበት ነገር ላይ ምህረት እንድታረግልን ጌታ በእውነት ቸልተኛ ሆነን ነገራችንን ሰብስበን በተቀመጥንበት ነገር ላይ ምህረት እንድታረግልን አቤቱ እግዚአብሔር ያስቀመጥከውን ጸጋ ጌታ ባልተናገርንበት ጌታ ለሌሎች ባልተረፍንበት ምህረት እንድታረግልን በጌታ በኢየሱስ ክርስቶስ እንለምንሃለን። ዛሬ ግን ጌታ ወደ ከፍታ አንተ ደስ ወደምትሰኝበት ወደዛ ወደ ከበረው ስፍራ የምንሄድበትን የምንበዘብዝበትን ኃይልን ስለጨመርክልን እናመሰግንሃለን። እንደገና በዚህ አቅጣጫ ስላነቃን ጌታ መንፈስ ቅዱስ እንደገና እግዚአብሔር ሆይ በእውነት የምንቆምበትን ጸጋና አቅም ሁሉ ስለፈጠርክልን እንደገና እግዚአብሔር ሆይ መንፈስ ቅዱስ አቅጣጫን ስላሳየህን እናመሰግንሃለን። ቀናችን በጌታ በኢየሱስ ክርስቶስም የተባረከ ይሁን። ዛሬ እግዚአብሔር ሆይ ወደ አንድ ነገር ከፍ ስላረከን እኔንም ወገኖቼንም ጌታ ሆይ በዚህ ቃል ስለተናገርከን በኢየሱስ ክርስቶስም እናመሰግንሃለን። በጌታ በኢየሱስ ክርስቶስም ጸለይን፣ አሜን።